ጤና ይስጥልኝ ክቡራትና ክቡራን እንደምን አላችሁ? በዛሬ ቆይታ በቴዲ አፍሮ ቴዎድሮስ ካሳሁንና የህወሓት ጉዳይ ላይ ነው ያተኮርኩት። ህወሓት ትህነግ እንግዲህ በአሁኑ ወቅት በትግራይ ክልል ምን እያደረገች እንደሆነ ይታወቃል። ለማንኛውም የቴዲ አፍሮና የህወሓትን ጉዳይ ትኩረት አድርጌ የማወራችሁ ይሆናል። እስከ መጨረሻው አብራችሁኝ ቆይታችሁ እንድትከታተሉ በአክብሮት ጋብዣለሁ። መልካም ቆይታ። በህወሓት ኢህአዴግ ዘመን እንግዲህ ቴዲ አፍሮ በስርዓቱ ታስሮ እንግልት የደረሰበት መሆኑ ይታወቃል። የሚገርመው ነገር ግን ከዛ በኋላ ከአመታት ቆይታ በኋላ የህወሓትና ተባባሪዎቹ ተላላኪ ሆኖ ብቅ አለ። በዚህም ብዙዎችን ሚሊዮኖችን አሳዘነ። በቅርቡ በለቀቀው አንድ አልበሙ የኢትዮጵያ ሕዝብ እንዲያዝንበት ሆኗል ማለት ነው። ሌላው ከመሃል ሆኖ ሌላው ደግሞ ዳር ሆኗል ብሎ ባወጣው ዘፈን ላይ ብዙዎች እስካሁን እየተነጋገሩ መሆናቸው ይታወቃል። ቴዲ አፍሮ ለዓመታት የገነባውን መልካም ስብዕና ይዞ ቢቀጥል ይሻለው ነበረ። ነገር ግን አሁን ጥቁር ነጥብ ጥሏል ማለት ነው። ይህ በታሪክ የተመዘገበ ነው ማለት ነው። ህዝቦች እንዲጠራጠሩ፣ እንዳይስማሙ፣ እንዲጋጩ አድርጓል ማለት ነው። ይህን ያደረገው ጥቂቶችን ለማስደሰት እንደሆነ ግልጽ ሆኗል ማለት ነው። ቴዲ አፍሮ እውነት ነው ብቃት አለው ካሉት የሀገራችን እውቅ አርቲስቶች ውስጥ አንዱ ነው። በሚሰራቸው የሙዚቃ ስራዎችም መልካም መልእክቶችን በማስተላለፍ ይታወቃል። አቅምም አለው። ይሄ የሚካድ አይደለም። ይህን አቅሙን ግን ለመጥፎ ስራ አውሎታል ማለት ነው። በዚህም የተደሰቱት፣ የተከተሉት፣ ያደነቁት፣ ያንቆለጳጳሱት በጣም ጥቂቶች ናቸው። ሚሊዮኖች ግን ተከፍተዋል። ምክንያቱም ቴዲ አፍሮ ለጠላት ተገዝቶ ተላላኪ ሆኖ ሰርቷልና ብዙዎች እንዲጋጩ፣ እንዳይስማሙ፣ እንዲጠራጠሩ አድርጓል። ይህ ደግሞ እንደሚታወቀው ለሱ በተወሰነ ደረጃ ለጊዜው የገንዘብ ወይም ደግሞ የገቢ ደረጃውን ከፍ ሊያደርግለት ይችል ይሆናል እንጂ ዘላቂ ሕይወቱ ደስተኛ ሆኖ እንዲቀጥል ሊያደርግለት ፈጽሞ አይችልም። ይህን በቀጣይ ራሱ በተግባር የሚያየው ይሆናል ማለት ነው። ህወሓት የቴዲን ብቃት ተጠቅማ ሀገርን ለማፍረስ ሰርታለች። ሴራዋ ይታወቃል። ድሮውንም ይህን ሴራዋን በመጎንጎን ቴዎድሮስ አፍሮን ተጠቅማ ኢትዮጵያን ለማተራመስ ወደ ስልጣን ለመመለስ ያደረገችው ጥረት አልተሳካላትም። የሸረበችው ሴራ እንደ ቀድሞ ሁሉ ሊሳካላት አልቻለም፣ ከሽፏል ማለት ነው። ኢትዮጵያውያን የቴዲን ዘፈኖች መልእክቶች ሰምተዋል። ምን ለማለት እንደፈለገ ተረድተዋል። ነገር ግን እነ ቴዲና ግብረ አበሮቹ መክረው ዘክረው ተዘጋጅቶበት እንዳደረጉት የኢትዮጵያ ሕዝብ ተነቃንቆ ተነስቶ ይህን የብልጽግና መራሽ መንግስት ከስልጣን ለማውረድ አልፈለገም ማለት ነው። እንዲያውም መንግስቱን ለማጽናት ከ50 ሚሊዮን በላይ ኢትዮጵያውያን ተመዝግበው ካርድ ወስደዋል። በድምጻቸው መንግስታቸውን ለማስቀጠል ማለት ነው። ይሄ ዲሞክራሲያዊ መብት ነው። ኢትዮጵያውያን ብልጽግናን ብቻ ሳይሆን ሌሎች ፖሊሲያቸውን የተገነዘቡ ሌሎች ተፎካካሪ ፓርቲዎችንም የመምረጥ መብት አላቸው። ይሄ ለኢትዮጵያ ስኬት ነው ማለት ነው። ትልቅ ድል ነው። በዚህ ደረጃ ሀገራችን በችግር ላይ በምትገኝበት ወቅት ከፍተኛ የኑሮ ውድነት ችግር እያለ፣ የነዳጅ አቅርቦት እጥረት እያለ፣ ሰፊው ሕዝብ በስቃይ ኑሮ ውስጥ ሆኖ ኢትዮጵያ ሰላማዊ ሆና እንድትቀጥል ይፈልጋል ማለት ነው። ባይሆንማ ኖሮ ብልጽግና መራሹ መንግስት ለሁለት ቀንም ሊቀጥል አይችልም ነበር። የኢትዮጵያ ሕዝብ እንደ ቀድሞ ትዕግስተኛ ነው። ትዕግስቱን አስፍቶ ቀጣዩን ተስፋ የሚመለከት ስለሆነ ትዕግስቱን እንደ ቀድሞ አስቀጥሏል ማለት ነው። ይህ ደግሞ ለኢትዮጵያ ድል ነው፣ ትልቅ ድል። ኢትዮጵያውያን
ሁለቴ ሳያስቡ ወደ ውሳኔ አይሄዱም። ደግሞ ደጋግመው በማሰባቸው ጠላት ተቀናጅቶ ያደረገው እንቅስቃሴ ከግቡ ሊደርስለት አልቻለም ማለት ነው። ህወሓት ሴራ በመሸረብ ትታወቃለች። ከምስረታዋ ጀምሮ የምታከናውነው የምትፈጽመው እኩይ ድርጊቷ መሆኑ ግልጽ ነው። እንግዲህ በተለያዩ ወቅቶች ምክንያቶችን፣ አጋጣሚዎችን እየተጠቀመች ይህን መንግስት ከስልጣን ለማውረድ የምታደርገው ጥረት ሊሳካላት አልቻለም። አሁን ደግሞ በትግራይ ክልል ውስጥ ምን እያደረገች እንደሆነ ይታወቃል። የህወሓት ሽማግሌዎች ይባዝናሉ እንጂ ወደ ስልጣን ኮርቻ የሚመለሱበት ሁኔታ ፈጽሞ ኢትዮጵያ ውስጥ የለም፣ ሊኖርም አይችልም ማለት ነው። እዚያው ትግራይ ውስጥ እያደረጉ ያሉት ይታወቃል። እንደምታስታውሱት በቅርቡ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የጊዜያዊ አስተዳደሩን ሌተናል ጀነራል ታደሰ ወረደ የስልጣን ዘመን ለአንድ ዓመት እንዲራዘም አድርገዋል። ይህም የሆነው እንግዲህ ቀደም ሲል በፕሪቶሪያ የሰላም ስምምነት መሰረት ተግባራዊ እንዲደረጉ እርምጃ እንዲወሰድባቸው የተላለፉ ውሳኔዎች ባለመተግበራቸው ምክንያት ነው። በዚህ ምክንያት ሌተናል ጀነራል ታደሰ ወረደ ለአንድ ዓመት የስልጣን ጊዜያቸው ተራዝሞ ማለት ነው በሽግግር መንግስት ጊዜያዊ የትግራይ ክልል አስተዳደር ሆኖ እንዲቀጥሉ ተወስኗል። ይህ በሀገር መሪ የተወሰነ ውሳኔ ተግባራዊ እንዳይሆን የትህነግ ሽማግሌዎች እንደለመዱት እንቅፋት መሆናቸውን ቀጥሏል ማለት ነው። በአሁኑ ወቅት የጊዜያዊ አስተዳደሩን አመራር ባለመቀበል በቅርቡ በአክሱም ከተማ ባካሄዱት ስብሰባ ማለት ነው የተለያዩ ውሳኔዎችን ያስተላለፉ መሆናቸው ይታወቃል። ይህም በዋናነት እንግዲህ ጊዜያዊ አስተዳደሩን አመራር ባለመቀበል የጨበራ ምርጫ በተባለው ምርጫ መሰረት ምክር ቤት እንዲቋቋምና የክልሉን የማስተዳደር ስልጣን ወይ ደግሞ እንደሚሉት ሀገረ ትግራይ የሚሉትን ተግባራዊ ለማድረግ ፍላጎት እንዳላቸው እያደረጉ ባለው እንቅስቃሴ ተረጋግጧል ማለት ነው። ይህ ፈጽሞ ሊሆን የሚችል አይደለም። የትግራይ ክልል የኢትዮጵያ ክልሎች አንድ አካል ነው። አሁን በሚገኙበት ሁኔታ የሚቀጥሉ ከሆነ የፌዴራል መንግስቱ ህገወጥ ድርጊት የሚፈጽሙ ከሆነ ትግራይን ከኢትዮጵያ የመገንጠል እንቅስቃሴያቸው እንደተለመደው ቀጣይ ሆኖ ተግባራዊ የሚሆን ከሆነ የራሱን እርምጃ መውሰዱ የማይቀር ይሆናል ማለት ነው። የትግራይ ክልል የኢትዮጵያ ክልሎች አንድ አካል ናት። መቼም ቢሆን እንደ ኤርትራ ከኢትዮጵያ የምትገነጠልበት ሁኔታ ሊኖር አይችልም፣ ሊፈቀድም አይገባም። ስለዚህ ቅድም ላስታውሳችሁ እንደሞከርኩት ቴዎድሮስ ካሳሁንም ሆነ ሌሎች እየተባበሩ በቅንጅት እየተንቀሳቀሱ መክረው ዘክረው ግጭት ለማስፋፋት ያደረጉት ጥረት አልተሳካላቸውም። ለወደፊትም በሌላ ዘዴ ቢመጡ የሚሳካላቸው አይሆንም ማለት ነው። ህዝብ ያልተቀበለው እቅድ፣ ህዝብ ያልደገፈው እንቅስቃሴ ከግቡ ሊደርስ እንደማይችል በተደጋጋሚ ታይቷል። ባንዳዎች ግን ይህን ፈጽሞ ሊረዱ አልቻሉም ማለት ነው። የተለያዩ ማህበራዊ ሚዲያዎች ላይ በየዕለቱ ቀን ተሌት እየተሰራጩ ከሚገኙ የሐሰት ፕሮፓጋንዳዎች በመነሳት ኢትዮጵያ በችግር ውስጥ የምትገኝ ተወጥራ ያለች መሆኗን ለማስረዳት ይሞክራሉ። እንደሚታወቀው አብዛኛው የኢትዮጵያ ክፍል በሰላማዊ ሁኔታ ላይ ይገኛል። እውነት ነው፣ በግልጽ የሚታወቅ ነገር ነው። በኦሮሚያና የአማራ ክልል አንዳንድ አካባቢዎች ላይ ታጣቂዎች በመንቀሳቀስ ላይ እንደሚገኙ ይታወቃል። እነዚህም ተራራዎችን፣ ሸንተረሮችን፣ ሸለቆዎችን፣ ጥሻዎችን ተገን አድርገው የሚንቀሳቀሱ ናቸው እንጂ ፊት ለፊት ወጥተው ከጀግናው የኢትዮጵያ መከላከያ ሰራዊት ጋር የሚጋጠሙበት ሁኔታ የለም። ይሄ በግልጽ ይታወቃል ማለት ነው። ስለዚህ መላው የሀገራችን ህዝብ ሰላም ይፈልጋል። በዚህ ምክንያት አብዛኛው የኢትዮጵያ ክልሎች በሰላማዊ ሁኔታ በመንቀሳቀስ ላይ ይገኛሉ። የተፈጠረው ሁኔታ ምንድን ነው? ቀደም ሲል በተነገረው በተላለፉ መረጃዎች ምክንያት አብዛኞቹ አካባቢዎች ሰላማዊ አይደለም በሚል መረጃዎችም እየተሰራጩ ስለሆነ ሰው ስጋት ላይ ነው የሚገኘው። ነገር ግን የዕለቱን ተግባር በማከናወን ላይ ይገኛል ሁሉም ህብረተሰብ። ይህ ደግሞ ሰላም እየሰፈነ መሆኑን
የሚያሳይ ነው። ዋናው ማረጋገጫ ደግሞ የዘንድሮ 7ኛ ዙር ጠቅላላ ምርጫ እንዲካሄድ ይህን ያህል ህዝብ ተመዝግቦ ድምፅ ለመስጠት መዘጋጀቱ ኢትዮጵያ ወደ ሰላም፣ ወደ አስተማማኝ ሰላም እየተሸጋገረች መሆኗን የሚያሳይ ነው ማለት ነው። ጊዜው ቀርቧል። ግንቦት 24 የኢትዮጵያ ብሔር ብሔረሰቦችና ህዝቦች በድምፃቸው የሚፈልጉትን መንግስት ይመርጣሉ ማለት ነው። እንግዲህ ጠላቶች የተቀናጁት ሻዕቢያ፣ ግብፅና ወያኔ እንዲሁም ሸኔ ቅንጅት ያደረጉት ይህን ምርጫ ለማደናቀፍ ነበረ። አልሆነላቸውም፣ አልተሳክቶም፣ ሆኗል፣ ክሹፍ ሆነዋል፣ ከሽፈዋል። እቅዳቸው በመንገድ ላይ ቀርቷል ማለት ነው። መቼም ቢሆን በየትኛውም መንገድና ዘዴ ቢመጡ የኢትዮጵያን ሰላም ማናጋት አይችሉም። እርግጥ ነው በተለያዩ ወቅቶች ምቹ አጋጣሚዎችን በመጠቀም እዚህም እዚያም የሚፈጥሩት ችግር አይኖርም ሊባል አይችልም። እየሞከሩ መሆናቸው ይታወቃል። ይህ ደግሞ በኢትዮጵያ ሕዝብና በመላው የኢትዮጵያ የጸጥታ አካላት በመክሸፍ ላይ ይገኛል። ኢትዮጵያ በልጆቿ በሕዝቦቿ ጥረት ወደ አስተማማኝ ሰላም የምትሸጋገር መሆኗ በተግባር እየታየ ነው። ክቡራትና ክቡራን ስላደመጣችሁኝ፣ ስለተከታተላችሁኝ በጣም አመሰግናለሁ። ደህና ሁኑ።